ዶክተር አብይ ከኩዌቱ አልጋ ወራሽ ጋር በስልክ አወሩ። አሜሪካ 3 ዋና ዓላማ አለኝ ስትል ገለጸች። ወደ ዱባይ የሚደረጉ ፍላይቶች መጀመራቸው ተነግሯል። በሰርጡ ለማለፍ የሚሞክር ማንኛውንም መርከብ በእሳት አጋያለሁ ስትል ኢራን ገለጸች። ሰላም የቻናላችን ቤተሰቦች፣ ዛሬም አቤት ኒውሶች ይዘን ወደ እናንተ ቀርበናል። እንደዚህ አይነት የተጣራ መረጃ እንዲደርሳችሁ ይህን የዩቲዩብ ቻናል አሁኑ ሰብስክራይብ ያድርጉ። የመጀመሪያው ትላንት ወደ ማታ ዶክተር አብይ ከኩዌቱ አልጋ ወራሽ ጋር በስልክ ንግግር አደረጉ። ኢራን ከኩዌት ባደረገችው ጦርነት በጽኑ እንደሚቃወሙ ገልጸዋል። ዶክተር አብይ ከኩዌት ጎን ኢትዮጵያ እንደምትቆም አሳውቀዋል። ኢራን ያደረገችው ያለውን ነገርም አሰቃቂ ነው ሲሉ ገልጸዋል። የሁለቱም ሀገራት ወዳጅነት እንደሚዘልቅና እንደማይቋረጥ ዶክተር አብይ በትላንትና በስልክ ንግግራቸው ገልጸዋል። የሁለቱም ሀገር የመደመር ጉዞም ምንም አይነት ነገር እንደማይገታውም በንግግራቸው ዶክተር አብይ አሳውቀዋል። ወደ ሁለተኛው ዘገባችን ስናልፍ ትላንት በተሰጠ ጋዜጣዊ መግለጫ መሰረት አሜሪካ 3 ዋና ዓላማ አለኝ ስትል ገለጸች። የመጀመሪያው የኢራን ኒውክሌር ፕሮግራም ማጥፋት ነው ቀዴ ስትል ገልጻለች። በሁለተኛም ካስቀመጠችው መካከል ባለስቲክ ሚሳይሏን ለማጥፋት እቅዳለኝ ብላለች። ሶስተኛውና የመጨረሻው ሪቮሉሽነሪ ጋርድም የሚባሉትን ለማጥፋት እቅዳለኝ ብላለች። ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣል ሲሉም ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሲኤንኤ ጋር ባደረጉት ቆይታ ነበር። በዚህም በኢራን ላይ የሚሰነዘረው ትልቁ ማዕበል ገና መሆኑንና በቅርብ እንደሚጀመር ገልጸዋል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር አሁን ላይ የኢራንን አቅም እያዳከመ መሆኑን ገልጸዋል። ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣልም ብለዋል። ጦርነቱ ረጅም ጊዜ እንዲወስድ እንደማይፈልጉና ቀደም ሲል 4 ሳምንት ይፈጃል ብለው አስበው እንደነበር ገልጸዋል። አሁን ግን ከተቀደመው ጊዜ ቀድመው ለመጨረስ እየተንቀሳቀሱ መሆኑን ተናግረዋል። ፕሬዝዳንቱ በጦርነቱ ትልቅ አስገራሚ ነገር ያሉት የኢራን ጥቃት ያረፈችባቸው የቀጠና ሀገራት ናቸው። የተባበሩት አረብ ኤምሬት፣ ኳታር፣ ኩዌት፣ ባህሬን፣ ዮርዳኖስ በጦርነቱ ውስጥ በንቃት መሳተፋቸው ገርሟቸዋል። በጣም በጥቂቱ ይሳተፋሉ ብለን ጠብቀን ነበር፣ አሁን ግን በከፍተኛ ሁኔታ ለመሳተፍ ወስነዋል ብለዋል። ትራምፕ ከኒውዮርክ ፖስት ጋር ባደረጉት ቆይታ ደግሞ አስፈላጊም ሆኖ ከተገኘ የአሜሪካን የምድር ጦር ወደ ኢራን እንደሚልኩም ገልጸዋል። መረጃው የሲኤንኤ እና የኒውዮርክ ፖስት ነው። በሶስተኛም ወደ ዱባይ የሚደረጉ ፍላይት መጀመሩ ተነገረ። ትላንት ምሽት ጀምሮ የዱባይ ኤርፖርቶች በከፊል የበረራ አገልግሎት እንደጀመሩ ተሰምቷል። የዱባይ አውሮፕላን ማረፊያ ትላንት የካቲት 23 ቀን 2018 ምሽት ጀምሮ ከዱባይ ዓለም አቀፍ የአውሮፕላን ማረፊያ ከዱባይ ወርልድ ሴንትራል አልማክቱም ዓለም አቀፍ የአውሮፕላን ማረፊያም በከፊል በረራ አገልግሎቱ መጀመሩ ተነግሯል። ተጓዦች በሚመለከታቸው አየር መንገዶች በአማካኝነት የበረራ ሰዓታቸው ካልተረጋገጠ በስተቀር ወደ አውሮፕላን ማረፊያዎቹ እንዳይወጡ ጥብቅ ማሳሰቢያ መተላለፉን ከዱባይ ሚዲያ ቢሮ የተገኘ መረጃ ያሳያል። የኤምሬትስ አየር መንገድ ዛሬ ማለትም የካቲት 24 በረራዎች ሙሉ ለሙሉ ያልተጀመሩ ሲሆን ዛሬ ምሽት በጣም ጥቂት በረራዎች ብቻ ይጀመራሉ ሲል ተናገረ። ቀደም ብለው ትኬት ቆርጠው ጉዟቸው ለተስተጓጎሉ ሰዎች ቅድሚያ እንደሚሰጥም ታውቋል። አየር መንገዱ በስልክ ወይም በኢሜይል በረራ ተረጋግጧል ብሎ ካላሳወቀ በቀር ተጓዦች ወደ አውሮፕላን ማረፊያ እንዳይሄዱ አስታውቋል። በመካከለኛው ምስራቅ ባለው ጦርነት በርካታ በረራዎችም ተሰርዘው ነው። በሶስተኛም ደረጃ በሰርጡ ለማለፍ የሚሞክሩ ማንኛውንም መርከብ በእሳት አጋያለሁ ስትል ኢራን አስታወቀች። የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነውን ሆርሙዝ ሰርጥ ዝግ እንደሚሆን ይፋ አሳወቀች። በሰርጡም ለማለፍ የሚሞክር ማንኛውንም መርከብ በእሳት እንደሚጋይ አስታውቀዋል። ይህ ቦታ በዓለም ላይ ካለው የነዳጅ ዝውውር 20% 1/5ኛው የሚሳተፍበት እጅግ ወሳኝ የባህር መስመር ነው። የሆርሙዝ ሰርጥ መዝጋት ማለትም የዓለም ነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ያደርጋል። ከዚሁ ጋር በተያያዘ ዛሬ ቀን ላይ የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ስትጓዝ የነበረችው አቴኖቫ የተባለች የነዳጅ ጫኝ መርከብ በ2 ድሮኖች መመታቷም
ተነግሯል። ለዛሬ ያጠናከርንላችሁ መረጃ ይህንን ይመስል ነበር። በነገ ዕለት በተመሳሳይ ዜናዎች እስክንገናኝ ድረስ የነገ ሰው ይበለን። እንደዚህ አይነት መረጃዎች የምትፈልጉ ከሆነ ይህን ቻናል ሰብስክራይብ ያድርጉ።